ሁለት ህይወት አንድ ታሪክ። ይህ የሁለት ኢትዮጵያውያን ታሪክ ነው። አንደኛው ባለ ታሪክ በአዲስ አበባ ነዋሪ ሲሆን ሌላኛው ባለ ታሪክ በ100,000 ኪሎ ሜትር ርቀት ላይ በአትላንታ ጆርጂያ ነዋሪ ናት። ቴዲና ሜላት በጭራሽ አይተዋወቁም። ህይወታቸው ግን እርቀት በማይገድበው ሳይለንት ስትራግል ውስጥ ናት። ዛሬ በብዙ ወጣት ኢትዮጵያውያን ላይ ተደቅኖ ያለው የማይወራለት ድምፅ አልባ የአእምሮ ጤና መታወክ በሀገር ውስጥም ሆነ በዲያስፖራ ወጣት ህይወት ላይ ተጽዕኖን እያሳረፈ ነው። የቴዲ ማለዳ በአዲስ አበባ። ቴዲ በተደመደው ሰዓት ከእንቅልፉ ይነቃል። በኮንዶሚኒየሙ ዙሪያ የሚሰማው የሰዎች ጫጫታ፣ የመኪናው ጥሩምባ ንጋቱን እኩለ ቀን አስመስለውታል። ተንጠራርቶ ከአልጋው አጠገብ ካለው ኮሜዲኖ ላይ የእጅ ስልኩን አነሳና ስክሮል ማድረግ ጀመረ። ሶሻል ሚዲያው ተጨናንቋል። መካሪውም ዘካሪውም ቀዳሹም ፈዋሹም ፈራጁም ባለሰበር ዜናውም እሽቅድምድም በሚመስል መልኩ በተወሰነ ደቂቃ ልዩነት ፖስተዋል። ቴዲ ስክሮል ማድረጉን ቀጠለ። የዕድሜ እኩዮቹ የፖስቱትን ማየት ጀመረ። አንዱ ገነት ይሁን ምድር ለመለየት የሚያስቸግር ውብ አካባቢ ላይ ሲዝናና ያሳያል። ሌላኛው በቅርብ የገዛትን መኪና ጎጃምኛ እያስጨፈራት ሼር አድርጓል። ሌሎቹ ማታ የነበራቸውን የክለብ ላይፍ ያስቃኛሉ። ቴዲ ሳያስበው ከነዚህ ወጣቶች ጋር ራሱን ማነጻጸር ጀመረ። ከሰዎች በታች እንደሆነና ማንም ስለሱ ቁብ እንደማይሰጠው ይሰማዋል። ሳያስበው ጮክ ብሎ ድሎት ብቻ ትኩረት የሚያገኝበት ዘመን አለና የራሱን ጭንቀት በአእምሮ አምቆ የዕለት ህይወቱን ለመጀመር ጠደፍ ማለት ጀመረ። ሶሻል ኮምፓሪዥን ኤንድ ሎው ሰልፍ ስቲም በ2023 ሲዲሲ በወጣቶች ላይ ያደረገው ጥናት እንደሚያሳየው ሶሻል ሚዲያ ከሚያስከትላቸው ተጽዕኖች ዋና ዋናዎቹ 1. በተደጋጋሚ ደስተኛ ያለመሆን፣ ተስፋ የመቁረጥ ስሜት መሰማት። 2. ራስን ማጥፋትና የማጥፋት ሙከራ ማድረግ። 3. የኦንላይን ቡሊንግ ተጠቂ መሆን ናቸው። የሜላት ህይወት በአትላንታ። ሜላት በአትላንታ ከቴዲ የተለየ ህይወት ቢኖራትም ቅሉ በተመሳሳይ ሁኔታ በአእምሮዋ ውስጥ የታመቀ ጭንቀት አለባት። ቤት ውስጥ ኢትዮጵያዊ፣ ኮሌጅ አሜሪካዊ፣ በማህበረሰብ ውስጥ ጥቁር ወይም ብላክ ነች። ሶስቱንም ማንነቶች በተቻላት መጠን ለመሆን ትጥራለች። በውስጧ ግን አንዱንም በትክክል እንዳልሆነች ይሰማታል። የ2025 በአትላንታ ኢትዮጵያን ዩዝ ስተዲ እንደሚያሳየው አይደንቲቲ ክራይሲስ በዲያስፖራ ወጣቶች ላይ ከፍተኛ የሆነ የአእምሮ ጭንቀትን ፈጥሯል። ብዙዎቹ የወላጆቻቸውን ሀገር ባህል ለማክበርና በሌላ በኩል ደግሞ ያሉበትን ሀገር ባህል ለመኖር በሚያደርጉት ትግል አእምሯቸው ለሁለት ይከፈላል። ቴዲና ሜላት የተሸከሙት ሸክም። ቴዲ ቤተሰቦቹ ጎበዝ ተማሪ ሆኖ ተመርቆ ስራ እንዲይዝ በየቀኑ ይጎተጉቱታል። ትምህርት ቤቱም የትምህርት ቤቱን ስም ለመጠበቅ ብቻ ውጤት እንዳያበላሽ ያስጠነቅቀዋል። ማህበረሰቡም ከሌላ ወጣት ጋር በማነጻጸር ዶክተር፣ ኢንጂነር እንዲሆን ያሳስበዋል። ሲቸግረው ሳንቲም እንዳይጠይቅ ቤተሰቦቹ ስለ ኑሮ ውድነት ሲያማርሩ ሰምቷል። የሥራ በበቂ ደረጃ ለመኖሩ የተለያዩ እድሎች ወይንም ደግሞ ኦፖርቹኒቲስ ውስንነት ስለ ቀጣይ ህይወቱ
ያሳስቡታል። ይህ ሁሉ ተደራርቦ በየቀኑ የቴዲ አእምሮ ከአቅሙ በላይ በሆነ ጭንቀት ውስጥ ይዋዥቃል። ጭንቅላቱ ጦዞ የአእምሮ ብሎን ሊላላ ምንም አልቀረውም። በሐረር ከተማ የተደረገ ጥናት እንደሚያሳየው ከሆነ የትምህርት ግፊት፣ በቂ ያልሆነ ማበረታቻ እና ሰፖርት ሲስተም ያለመኖር ለአእምሮ ጤና መታወክ ያጋልጣል። 2024 Mental Health Dynamics of Adolescence ሐረር። ሜላት በአትላንታ ተመሳሳይ ሁኔታ ውስጥ ነች። ኢሚግራንት ወላጆቿ ለሷ የወደፊት ህይወት መስዋዕት እንዳደረጉ ይሰማታል። ለራሷ ሳይሆን ቤተሰቦቿን ለማስደሰት ኑሯን ማሸነፍ እንዳለባት ውስጧ ይነግራታል። በየቀኑ በሁለት ካልቸር መካከል ትዋልላለች። አንዴ እንደ ሀበሻ፣ ሌላ ጊዜ ደግሞ እንደ አሜሪካዊ አክት ታደርጋለች። በቤት ውስጥ ከየት እንደመጣሽ እንዳትረሺ ትባላለች። በኮሌጅ ስለ ራሷ ማሰብና መኖር እንዳለባት ይነገራታል። አታገቢም እንዴ የሚለው ተደጋጋሚ ጥያቄ እንደ ዘወትር ጸሎት በየቀኑ ትሰማዋለች። ከዕድሜዋ በላይ ኃላፊነትን በጫንቋ ተሸክማለች። ፋሚሊ ኤክስፔክቴሽን፣ ዌስተርን ካልቸር እና አይደንቲቲ ክራይሲስ ተጨማምረው የሜላትን ጭንቅላት ይንጡታል። ሁሉም ወደ ራሷ አቅጣጫ ይስባታል። በሌላ በኩል አንድ ሙሉ ሜላት እንድትሆን ይጠበቅባታል። የ2025 የአትላንታው ጥናት የሚያሳየው ብዙ ወጣት ኢትዮጵያውያን ከላይ በተዘረዘሩ ኤክስፔክቴሽኖች ምክንያት የውስጥ ስሜታቸው ታሞ ይገኛል። በዝምታ ውስጥ የተደበቀ ስቲግማ። አንድ ቀን ቴዲ በውስጡ እየተመላለሰ የሚረብሸውን ስሜት መፍትሄ ባገኝ ብሎ ለቅርብ ወዳጁ ለማማከር ገና አረፍተ ነገሩን ከመጀመሩ ለጆሮው የሰለቹትን አባባሎች ከጓደኛው መስማት ይጀምራል። ብሮ ሜን ጠንካራ መሆን ነው። ብዙ አትጨናነቅ ሜን፣ ዝም ብለህ እኮ ነው መጸለይ ነው። ምን አባቱስና በውስጡ ዝም ብሎ የሚገርም ነው። ለ5 ደቂቃ የሚያዳምጥ አንድ ሰው ይጥፋ ብሎ ራሱን ጠየቀ። ከዛን ጊዜ ጀምሮ በውስጡ የሚሰማውን ስሜት እዛው ለመቅበር ወሰነ። በ2025 በአትላንታ የተደረገው ጥናት እንደሚያመለክተው ስለ አእምሮ ጤና ያለው ዕውቀት ወይም ደግሞ አዌርነስ ማነስ፣ የአገልግሎት መስጫዎች ውስን መሆን፣ የአእምሮ ጤና ተጠቂዎች እርዳታ እንዳያገኙ ተጽዕኖ ይፈጥራል። ጥናቱ ሲቀጥል ብዙ ሀበሻ ከመገለል ፍራቻ፣ ከመሸማቀቅና ከተሳሳተ ግምትና ሌብሊንግ ለማምለጥ ዝምታን ይመርጣል። ሜላትም ይህንን ትጋራለች። በአትላንታም ሆነ በኢትዮጵያ የተደረጉ ጥናቶች የሚያሳዩት ኢትዮጵያውያን ወጣቶች ሳይታወቅላቸው የአእምሮ ጭንቀትን በውስጣቸው አምቀው ይኖራሉ። ይህ ጭንቀት ተደራርቦ በወቅቱም መፍትሄ ስለማያገኝ የወጣቱን ሕይወት ይቀጥፋል። ይህንን ለማረጋገጥ ብዙ መሄድ አያስፈልግም። ለደቂቃ ያህል ራሳቸውን ከፎቅ የወረወሩትን፣ መርዝ ጠጥተው የሞቱትን፣ ክፍላቸው ውስጥ ሕይወታቸው አልፎ የተገኙ ወጣት ወገኖቻችንን ማስታወስ ብቻ በቂ ነው። እንደ ማህበረሰብ በዚህ ወጣት ላይ ምን ስናይ ማተኮር አለብን? የእንቅልፍ ችግር ሲኖር፣ የፍላጎት መጥፋት፣ ከወዳጅ ጓደኛ መሸሽ ካለ፣ የባህሪ መለወጥ፣ ስለ ወደፊት ህይወት ተስፋ ማጣት፣ መፍራት፣ የሚይዙት የሚጨብጡትን ማጣት፣ በአጠቃላይ ሆፕለስ ሄልፕለስ መሆን። እንደ ማህበረሰብ እውነታውን ለመቀበል ፈቃደኞች ከሆን እነዚህን ከላይ የተጠቀሱትን ምልክቶች የደካማነት
መገለጫ ሳይሆኑ ሰው የመሆን ምልክቶች ናቸው ብለን መቀበል አለብን። ወጣቱ ሊደመጥና ሊረዳ ይገባዋል። ወጣት ኢትዮጵያዊ ምን ይፈልጋል? የአዲስ አበባው ቴዲ ሆነ የአትላንታዋ ሜላት አይዞህ አይዞሽ ጠንካራ መሆን ነው ወይም ዝም ብለሽ እኮ ነው የምትጨነቂው የሚላቸው ሳይሆን ሁለቱም የሚፈልጉት የሚያዳምጣቸው፣ የሚረዳቸው፣ የማይፈርድባቸው፣ የማይፈርጃቸው እንዴት ነበር ቀንሽ ብሎ የሚጠይቅ ቤተሰብ፣ የአእምሮ ጤና ያለ ፍርሃትና መሸማቀቅ ሊወራበት የሚችል አውድ መፈጠር ናቸው። ሁለቱም ጥናቶች የሚያስገነዝቡን ወጣቱ በግልጽና ያለ ፍርሃት ውስጡ የሚያስጨንቀውን ነገር አውጥቶ የሚያወያይበትን ሁኔታ እንደ ማህበረሰብ ማመቻቸት አለብን። በዚህ ረገድ የሃይማኖት አባቶች ከፍተኛው ሚና ሊጫወቱ ይገባል። አንተም ወጣት ሆይ የውስጥ ስሜት ዋጋ አለው። ልትሰማ፣ ልትረዳ፣ ተስፋህ ሊለመልም የግድ ይላል። የውስጥ ደዌ በደም ምርመራ ይታወቃል። የአእምሮ ጤና በኢንተርቪው። የባለሙያዎችን እርዳታ ፈልግ። ኦፕን አፕ ግልጹን። መልካም ዕድል።